እኔና ኪራ ልንጋባ ነው እና ይህንን ዜና እንደዚህ ነው የምታበስሪ? አርሰናል ዋንጫ ከመብላት ከሚናፍቀው ይልቅ እኔ እናንተ ሰርግ አይደል እንዴ የምናፍቀው ነው። ግን በቃ አሁን የትኛውን እልልታ ልበልሽ? ማለት አልገባኝም። አባኔ ተማሪ እንዳልነበርኩኝ ሰላም የጥናት ቤተሰቦች እንዴት ናችሁ? ዛሬ በጣም ደስ ብሎኛል ማለት ነው። እናንተም እንደኔ ደስ ብሏችኋል እርግጠኛ ነኝ። ተመልካች በሙሉ የጽናትና የኪራ ሰርግ እንግዲህ ነገ ነው ማለት ነው። ዛሬ በጣም ደስ በሚል ደስ አሰኝቶናል ማለት ነው። አቶ ተሾመ ሁሉንም አዘጋጅተው ጨርሰዋል። እንግዲህ ጽናት አባት ጋር ሁሉ ሽማግሌ ልከዋል። የጽናት አባት ያው እንግዲህ ባለፈው እሷ እንደማትማር ያውቃሉ። ሙድ የገባቸው ናቸው። በነገራችን ላይ ያው እሷ ስትነግራቸው እኔ እኮ አውቃለሁ ብለው መለሱ ማለት ነው። በጣም ደስ ይል ነበር። የቤተ ዘመዱ እያሉ እየዘፈኑ ነበረ። እንግዲህ በቤሎ እየለኩ ማለት ነው እየተለማመዱ ነበረ። እንግዲህ ገና ነው የናሆሜም አለ የምሩም ገና እያላችሁ እንግዲህ መጠበቅ ነው ማለት ነው። እንግዲህ ጽና ኪራ ከስንት ስቃይና መከራ በኋላ እንግዲህ አብረው ሊሆኑ ነው። በነገራችን ገና ነው። እሺ ገና ነው። አብረው ይሆናሉ ወይስ ችግር ይፈጠራል? በጣም የምፈራው ነገር ምንድነው? በሰርጋቸው ላይ የሆነ ችግር ይፈጠርና እነሱ ሳይጋቡ ይቀራሉ የሚል ነው። እንግዲህ እስኪ እናንተ ኮሜንት ላይ አስቀምጡልኝ። ሰርጉ በሰላም ይጠናቀቃል ወይስ ደግሞ የሆነ ችግር ተፈጥሮ ሰርጉ ይራዘማል? በጣም የሚገርመው ነገር እነሱም ደስ ብሏቸዋል ማለት ነው ለመጋባት። ያው ድራማም ቢሆን ደስ ይላል። በነገራችን በእርግጥ ድራማ ነው፣ እውነተኛ አይደለም። ግን ቢሆንም ደግሞ በጣም ደስ ይላል ማለት በሚሰሩት ስራ ላይ ቀጥተኛ ነገር እውነት የሚመስል ነገር መስራት በጣም ያስደስታል ማለት ነው። ለተመልካችም ሆነ ለእነሱም ሆነ በጣም ደስ የሚል ነው ማለት ነው። እንግዲህ ለቤተ ዘመዱ ይታያል ጉዱ እያሉ ነው እንግዲህ እያልን መተንላችኋል እኛም ማለት ነው። ጽዬ እንግዲህ በጣም ደስ ብሏታል ማለት ነው። ጽና ኪራም ደስ ብሎታል። በተለይ ደግሞ ጽ ደስ ብሏታል ማለት ነው። ሰንም እንግዲህ ወደፊት ይቀጥላል ተክብሩ ጋር። ክብሩ ያው ምግብ እየሰራ ነበረ። ጽ እንዳሰራ አንቺ ሙሽራ ነሽ ተቀመጪ እኔ ሰራለሁ ቁርስ ብሎ ነው እንግዲህ የገባው። ክብሩ እንደ በፊቱ አይደለም፣ አሁን ተቀይሯል ማለት ነው። ለምን መሰላችሁ? አሁን የእህቱ አቶ ተሾመ ልጄ ነው የሚለው እንግዲህ ክብሩ ልጄ ስለሚለው ኪራ እንደ ወንድም ነው የሚያዋል። ስለዚህ ወንድሙ ሚስት ናት። አሁን ምንም የሚያከራክርና የሚያጣላ ነገር የለም። ሁሉ ነገር እየታወቀ ነው ማለት ነው። በፊት ያው ኪራ ብቻ ነው ነፍነፍ የሚለው፣ ማንም የሚያውቅ የለም። ጽናትን እንደሚያፈቅራት ወይም ደግሞ ጽናት ኪራን እንደምታፈቅረው ማንም የሚያውቅ የለም ነበር ከዚህ ቀደም። አሁን ግን በጣም ሁሉም ስለሚያውቁ ኪራና ጽናት ያው ፍቅራቸውን ስለተገላለጡና ሁሉም ደግሞ ስለሚያውቁ አሁን ማንም የሚቃወም የላቸውም ማለት ነው። በጣም የሚገርመው ነገር ደግሞ ሰኒና ምሩ ማለት ነው። ሰኒና ምሩ በጣም ደስ ብሏቸዋል ማለት ነው። በጣም ከሚባለው በላይ እየዘለኑ ነበር። ምሩ ትንሽ አሟት ነበረ። ከዛ አሁን ተሽሏታል ማለት ነው። እሷም በምንድን ያሟት ልቧ ስራ ስለምታበዛ ስራ ስለምትሰራ ትንሽ ልቧን አሟት ነበረ። ስለዚህ አሁን ደህና ሆናለች ማለት ነው። ከዛ ለሰርጉ ነገ ደግሞ ለሰርጉ በጣም ደህና ትሆናለች በምትኩ ማለት ነው። እንግዲህ እናቱ ትመጣለች። እናቱ በሰላም ትመጣ ይሆን ወይስ የሆነ ችግር ይፈጠር ይሆን? በጣም ፈርቻለሁ ማለት ነው በዚህ ሰርግ ላይ። እንግዲህ በጣም የሚያስፈራ ነው። ለቤተ ዘመዱ ይታያል ጉዱ እያላችሁ እናንተም እንግዲህ መጠበቅ ነው ማለት ነው። እስኪ ከታች ኮመንት ላይ እንዳያችሁት ያው ቀደም እንደነገርኳችሁ ከታች ኮመንት ላይ እስኪ በሰላም ይጠነቀቃል ወይም ደግሞ ሰርጉ ላይ የሆነ ችግር ይፈጥራል የሚል አስቀምጡልኝ እስኪ። ማነው ትክክለኛ ላወቀ እኔ ዩቲዩብ ካለው በዩቲዩብ እልክለታለሁ፣ ዩቲዩብ ከሌለው ደግሞ ካርድ ሞላለታለሁ በኢትዮጵያ ማለት ነው። እና እስኪ ትክክለኛውን የነገራችሁኝ ይጋባሉ ወይስ ሰርጉ ይቀራል ወይስ ደግሞ
አይቀርም የሚል ነው የምትሰጡልኝ ከታች ኮመንቱ ላይ ማለት ነው። ሰርጉ ላይ ችግር ይፈጠራል ወይም ደግሞ ችግር አይፈጠርም ይጋባሉ በሰላም የሚል ነው። ይህን ትክክለኛ ካወቃችሁ እኔ ካርድ እሞላለሁ ማለት ነው። ወይም ደግሞ ወደ ኢትዮጵያ 1000 ብር አስገባላችኋለሁ ወይም ደግሞ ዩቲዩብ ካላችሁ ወደ ዩቲዩብ እልክላችኋለሁ ማለት ነው። እንደ ታክስ ማለት ነው። እና በጣም ደስ ሲል ነበር። አቶ ተሾመ በጣም ደስ ብሏቸው ቶቶሮ እያፋጠኑ ነበረ ሰርጉን ማለት ነው። እንግዲህ ለሚስታቸው ሲሉ እንደዚህ ነው። ሚስትና ባል ሲተሳሰብ እንዴት ደስ ይላል። ወይንም ደግሞ ፍቅረኛና ፍቅረኛ ሲተሳሰብ የተፋቀረ ሁለቱ ሲጋቡ እንዴት ደስ ይላል። ትዳሩም ደስ ይላል ማለት ነው። አንዱ አፍቅሮ አንዱ ሳያፈቅር ቢጋቡ የግድ ትዳሩ ራሱ ደስ አይልም ማለት ነው። እና አቶ ተሾመ በጣም ደስ ብሏቸው ነበረ ለሚስታቸው የሚስታቸው ደስታ ስለሚያስደስታቸው ቶቶሎ እያረጉ ነበር። ሰውም እየጠሩ ነበረ። ጤፉን ምኑን እያረጉ ነበር። ሰርገኛ ጤፍ